السؤال الثاني هل يجوز يفقدال اندي الحلف محلا بغير الله كالله ውጪ ባለን አካል መማል ይፈቀዳልን? جواب መልሱ لا يجوز አይፈቀድም። الحلف ممال بغير الله كالله ውጪ ባለን አካል መማል አይፈቀድም። وقال تعالى ለዚህም ላቅ ያለው አላህ Subhanahu Wa Ta'ala ቃል ነው قل بله بلا وربي በጌታዬ ይሁንብኝ ለቱብዐሱነ ትቀሰቀሳላችሁ። ከዛም ይቀጥላል ثم لتنبئن بما عملتم يوم القيامة وذلك على الله يسير። ከዛም ከተቀሰቀሳችሁ በኋላ ምንድነው ትነገራላችሁ የውመል ቂያማ በምትሰሩት ነገር ትነገራላችሁ። ይሄ ደግሞ ለአላህ መቀስቀስ ችግር ነው። ስለዚህ እዚህ ጋር ማህላ ሻሂዳችን ምንድነው? ቁል ብለህ በላ ወረቢ በጌታዬ ይሁንብኝ ብለህ ምለህ ንገራቸው። ወረቢ ምትለዋለች በአላህ ብለም አላህ ለነብዩ ሰለላሁ ዐለይሂ ወሰለም ያስተምራቸዋል። በጌታዬ ይሁንብኝ ትቀሰቀሳላችሁ በላቸው። ከቁርአን ከሐዲስ ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛውም ሰለላሁ ዐለይሂ ወሰለም አሉ መን ሐለፈ የማለ ይሁን አካል بغير الله كالله وجي بماله هنا كال فقد برغطم يسوي كالله وجي يمالو سوي አሽረከ ባላህ ላይ አጋርቷል። ምሳሌ ወነብይ ብሎ ማለት ነብይ ብሎ መማል ሊሆን ይችላል። ሌላም ሀገራችን ውስጥ ሸሆች ብሎ መማል ሊሆን ይችላል። ገውሰላዝም ብሎ መማል ሊሆን ይችላል። እነዚህማ ወደ ተላልቁ ሽርክ ነው የሚያገቡት። ሰውየው እንደ አምልኮ ይዞትም በሱም ስም የሚመልኩ ሆነ ትልቁ ሽርክ ነው። ግን ትናንሹ መሐላዎች አታ በአባቴ ይሞት እናቴ ትሞት ብሎ ማለት ላ ተህሊፉ ቢአባኢኩም በአባቶቻችሁም አትማሉ የሚል ሐዲስ አለ። ስለዚህ በእናቱ በአባቱም ሊሆን ይችላል፣ በፍቅረኛውም ሊሆን ይችላል፣ በተለያዩ አይነት ስም ሊሆን ይችላል። ምን ማለት ነው? መማል አይፈቀድም። ትንሹ ሽርክ ነው። ስለዚህ ይሄኛው ማለት አይፈቀድም። ሰሂህ رواه አህመድ ኢማም አህመድ ዘግበውታል። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም ብለዋል መን ካነ ሐሊፈን ሐሊፈን ማ ይሆን አካል በቃ መማሉ አይቀርም። ናቁም ይሄንን ነገር አድርገሃል አላደረክም? አይ አላደረኩም ማል ወላሂ አልያም በዋው ቢላሂ በባ ተላሂ በታ በዚህ ወላሂ ቢላሂ ተላሂ ዋው ባና ምንድናቸው? ታናቸው የማማያ ፊደሎች። ስለዚህ በእነዚህ ወላሂ ቢላሂ ተላሂ ብሎ ምን ይበል ይማል። ከነዚህ ውጪ ወረቢል ከዕባ ወለዚ ነፍሲ ቢየዲ ይቀጥላል። ስለዚህ እነዚህ የማማያ ፊደል ናቸው። መማል ይፈልጋል አካል በአላህ ብቻ ይማል። فليحلف ይማል ቢላሂ በአላህ ይማል አው ሊየስሙት ወይም ዝም ይበል።